ሁለት መርዶ። ለቤቱ የመጀመሪያ ልጅ ነኝ። በአብዛኛው እናቴን በልጅ ጉልበቴ የምረዳው እኔ ነኝ። እላላካለሁ። እናቴ ቡሽራ የሰፈር ስሜ ነው፣ እስኪ ይህችን እህል ያዝና ወፍጮ ቤት እንሂድ ከማለቷ እህሉን ወስጄ ዱቄቱን ተሸክሜ እመለሳለሁ። ቡሽራ ጓዳ ያለውን ዘንቢል ይዘና ስትለኝ ዘንቢሉን አንጠልጥዬ ጉሌት እከተላታለሁ። በተመላላሽነት ሰራተኛነት ለምታገለግላቸው ላጤዎች አስቤዛ ስትሸምት እኔ ተሸክሜ ያደርሳለሁ። አንዳንዴ የሰፈራችን ሜዳ ላይ ከእኩዮቼ ጋር ቅሪላ ሳለፋ ጓደኞቼ ቡሽራ ፈላው ወንድምሽ እየጠራሽ ነው ይሉኛል። እየተማረርኩና እየተነጫነሽኩ ምንድን ነው እለዋለሁ ለአፍ ያህል። ልቤ ግን ለትዕዛዝ፣ ለመልእክት፣ ለጉልበት ስራ እንደተጠራው ያውቃል። እየተማረርኩና እየተነጫነሽኩ ጨዋታዬን ጥዬ ወንድሜን ተከትዬ ሄዳለሁ። አባቴ ለስራ ብሎ ወጥቶ ድምፁን ከጠፋ በኋላ ከጨዋታ ሜዳ እየራኩ የእንቅልፍ ሰዓቴ እያነሰና ከትምህርት ቤት የምቀርበት ቀን እየበዛ መጣ። ከሰኞ እስከ አርብ ትምህርት ቢኖርም ባይኖርም፣ ቅዳሜ ትምህርት ባይኖርም ቢኖርም የምነሳው ከእናቴ እኩል ነው። እንቅልፍ እንኳ ቢያሸንፈኝ አንተ ጋድሚያ እስካሁን ተኝተሃል ብላ የተጠቀለልኩበትን ብርድ ልብስ ትገፈዋለች። ይሄኔ ደረቴን፣ ጀርባዬንና ፀጉሬን እየፎከትኩ እነሳለሁ። እሁድ እሁድ ግን እናቴ ወደ ቤተ ክርስቲያን ለመሄድ ስትወጣ ብቻ በር ለመዝጋት እነሳለሁ። እሷ ከቤተ ክርስቲያን እስክትመለስ ሌላ ቀን ያልታደልኩትን እንቅልፍ አጣጥማለሁ። ለእሁድ ያለኝን ፍቅር የማውቀው እሁድ ማለቅ ስትጀምርና ጀንበር ስታዘቀዝቅ መደበት ስትጀምር ነው። የያስኳት እሁድ ሳታልቅ ስለምትመጣው እሁድ እያለምኩ ጥልቅ ድባቴ ውስጥ ወድቃለሁ። አንድ እሁድ ግን በተቃራኒ ሆነ። እናቴ ቤተ ክርስቲያን ልትሄድ እየተሰናዳች ከነጠላዋ በላይ የምትደርበው ሻርፕ የት እንዳስቀመጠችው ጠፍቶባት ጓዳ ውስጥ እየተነጫነጨች ትፈልጋለች። እኔ እሷ ከወጣች በኋላ በሩን ከውስጥ ቀርቅሬ ለመተኛት ዓይኔን እያሸው ጆሮዬን አንቅቼ እጠብቃለሁ። ከዛ የሚከተለው ሆነ። በመጀመሪያ የግቢው ከኛ ውጭ 5 ቤተሰብ የሚኖርበት የቀበሌ ቤትና ግቢው ነው። የቆርቆሮ በር በስር ተንኳኳ። ወዲያው የጎረቤታችን በር ሲከፈት ሰማሁ። ብዙም ሳይቆይ የውጭ የቆርቆሮ በር የሲቃ የሚመስል ድምፅ እያሰማና መሬት ላይ እየተንፏቀቀ ተከፈተ። ከዚያም ከውጭ በሹክሹክታ የሚነጋገሩ ሰዎች ኮቴ ወደ እኛ ቤት እየቀረበ መጣና በራችን ተንኳኳ። እናቴ በድንጋጤ ከጓዳ ተወርውራ ወጥታ ማን ነው አለች። እኛ ነን። የማላውቃቸው ሰዎች ድምፅ ከጎረቤታችን ድምፅ ጋር ተደርቦ ሰማሁ። እናቴ በበሩ ስንጥቅ ወደ ውጭ ከተመለከተች በኋላ ጎዳንኩ የፈራሁት ደረሰ እያለች እኛ ወደ ተኛንበት ተንደርድራ ወንድምና እህቴን ተነሱ ብላ በጩኸት ቀሰቀሰቻቸውና ወደ እኔ መለስ ብላ ፍራሹን ጠቅልለ ጓዳ አስገባ ብላኝ በሩን እየተርበተበተች መክፈት ጀመረች። እንደተከፈተ የአባቴ 2 እህቶች ወንድሜን እያሉ ጥቂት ያዘቀዘቁ ጎረቤቶቻችንን ቀድመው ወደ ቤት ዘለቁ። እናቴም አውቄዋለሁ እያለች እሪቷን አቀለጠችው። ትዳሬ የልጆቼ አባት ምን አገኘህ ትልና መልሳ ደግሞ አንተ ጨካኝ እያለች ታለቅሳለች። የእናቴ ጓደኛ ብሪቱ እያለቀሰች በመሃል በያዘችው አዳፋ መሐረብ እየተናፈጠች ቤቱን ማሰናዳት፣
ዕቃዎቹን ቦታ ቦታ ማስያዝ እንደጀመረች የሴት እድር ሴቶች አልፈዋት ወደ ጓዳ ገቡ። ብሪቱ መለስ ብላ በር ስር ነጠላዋን አፍንጫዋ ላይ አድርጋ ዜማ በሌለው ድምፅ የምታላዝነውን ትርንጎ ቁጣ በተቀላቀለበት የአይን ጥቅሻ ጠራቻት። ትርንጎ ተወርውራ አጠገቧ እንደደረሰች በጆሮዋ የሆነ ነገር ሹክ አለቻትና ቤቱ ማሰናዳቱን አቀበለቻት። ብሪቱ ግን ከሴት እድር ሴቶች ጋር ለምክክር ወደ ጓዳ ገባች። ከዚያ በኋላ የአባቴ ለቅሶ እንደ አጭር ሞገድ ሬዲዮ ስርጭት መጣ እልም በሚል ለቅሶ የታጀበ ፈዛዛ መርዶ ሆኖ አረፈደ። ለቅሶ ደራሹ ቁጥር በማነሱ ደጃችን ተጥላ የነበረችው ትንሿ የእድር ድንኳን በማግስቱ ፈረሰች። ከጥቂት ወንበሮች በቀር ሁሉም ዕቃ ወደ እድር ቤቱ ተመለሰ። እናቴ መርዶን ከሰማችበት ሰዓት አንስቶ ምን አግኝቶት ነው ለሚለው ጥያቄዋ እህቶቹ እኛስ ምኑን አውቀ ነው የሚል ድፍን ያለ መልስ ሲሰጧት ሰነበቱ። ለመሆኑ መቼ ነው ያረፈው ስትል የዛሬ 10 ቀን አካባቢ ነው ለስራ ከሄደበት ቢንታ ወረዳ አስክሬኑን ያመጡልን። 10 ቀን አካባቢ? እንደው ያረፈበትን ቀን እንኳን በትክክል አታውቁም? ግራ ገብቷት ትጠይቃለች። እኛም እኮ ድፍንፍን ያለ ነገር ሆኖብን ነው 10 ብትጠይቂኝ መልሱን አንወልድ። እንደ መቆጣትም እንደ መነጫነጭም እያደረጋቸው ይመልሱላታል። የአባቴ እህቶች የአባቴን ሞትና ቀብር ድፍንፍን እንዳደረጉ ወጣ ገባ እያሉና በቅጡ ሳይቀመጡ እናቴን በወጉ ሳያጫውቱ በሶስተኛው ቀን እድርተኞች የሰሩትን ወጥ ሲያልቅ ተነስተው ወደ ሀገራቸው ሄዱ። እናቴ ከዛ በኋላ ባሉት ሳምንታት ስትብሰከሰክና ስታለቅስ ከረመች። ለእናቴ ችግርና ከኑሮ ጋር የሚደረግ ግብግብ አዲስ አልነበረም። ድሎትን አታውቀውም። ያደገችውም የኖረችውም በችግር ነው። እናቴ የአባቴ ሞት ያንገበገባት በሞቱ የነደደችው በሁለት ምክንያት ነበር። አንዱ በምድር ላይ የቀራትን ብቸኛ ረዳት ስላሳጣት፣ ሁለተኛው ደግሞ ከሱ ጋር ተጋግዘን አንድ ቀን ኑሯችንን ይቃና ይሆናል የምትለው ከቅር የቀጠነች ተስፋዋ ስለተቀማችባት ነበር። ከአባቴ መርዶ በኋላ የማውቃት እናቴ ሄዳ የቀረው ደመ ነፍሷ ነበር። ፊቷ ገርጥቶ ድምጿ ጉልበት አጥቶ አብዛኛው ሰዓት የምታሳልፈው በዝምታና በትካዜ ነበር። አንድ ቀን ግን ድንገት ጠራችኝና ልሄድ ነው አለችኝ። የት? የአባትህ ሀገር። ለምን? እንዴት ዝም ብዬ እቀመጣለሁ? አስክሬኑ ያረፈበት መቃብር ጋር ሄጄ እርሜን ላውጣ እንጂ። ቀኑን በግምት እንደነገሩኝ 80ው እየደረሰ ነው። ተስካሩን ለማውጣት አቅሜ ባይፈቅድም ስሙ እንኳን ቤተ ክርስቲያን እንዲጠራ ላድርግ እንጂ። ሁሌ እንደ ልጅ እየተቆጣች እንደ አዋቂ የምታዋራኝ ነገር ይገርመኛል። እንዴ እኛስ ብቻችንን? ልጅነት ያሸነፈው ጥያቄ። ዘርፌ ትመጣለች። ከዚህ በኋላ የቤቷ አባወራ እኮ አንተ ነህ። ከእንግዲህ መልመጥመጥ የለም። ይልቅ አልጋ ስር የአባትን የጉዞ ሸራ ቦርሳ አለ አይደል? አዎ፣ እሱን አውጥተህ አራክፈህ በእርጥብ ጨርቅ ወልውለህ ጠብቀኝ። ነግሬሃለሁ። ውጭ አውጥተህ በደንብ አራክፈህ ነው የምትወለውለው ብላኝ ወጣች። ማታ ከአክስቴ ዘርፌ ጋር ተመልሳ መጣ። በሹክሹክታ ሲነጋገሩ አመሹ። ጠዋት ስነሳ ሄዳለች። ከዚህ በኋላ ያለው ታሪክ እናቴ ከተመለሰች በኋላ ለእህቷ ለዘርፌ፣ ለጓደኛዋ ብሪቱና ለንስሐ አባቷ ስትናገር ከሰማሁት ዝርዝር ውስጥ ጨምቄ ነው የምተርክላችሁ። እነ ከሌ በዚያ አለፉ፣ እነ ከሌ የተባሉ ታጣቂዎች
በዚህ ተሻገሩ። እንትን ከተማ ላይ መንገዱ እነ አንቶኔ ዘግተውታል እየተባለ ነፍሷን አስይዛ ነበር የአባቴ የትውልድ መንደር የደረሰችው። ስትደርስ እየመሸ ነበር። ለአዳሯ መናኸሪያው አቅራቢያ ከምትኖረውና ከምትግባባት የአባቴ አክስት ልጅ ፀሐይ ጋር ትሄዳለች። ፀሐይ እናቴን ስታያት ክፉኛ ደንግጣ ተረብሻ ነበር። ፀሐይ ለእናቴ መኝታዋን አሰናድታ ምግብ አቅርባ እስከ እኩለ ሌሊት ድረስ ማጀት ተወሽቃ ታመሻለች። በአጋጣሚ ገበታውን ለማንሳት አንዴ ብቅ ስትል እናቴ ለመሆኑ የት ነው አስክሬኑን ያሳረፉት አለቻት። አጥቢያ ደብተራቸው ሚካኤል አይደል እዚያ ነው ያረፈው ትላለች። እሱማ አጥቢያ ደብተራቸው ሚካኤል ነው፣ በትክክል ያረፈበትን ቦታ ማለቴ ነው። እናትና አባቴ ካረፉበት አቅራቢያ ነው ሲሉ ነው የሰማሁት። ቀብሩን አልነበርሽም እንዴ? አፈር ሲለብስ የት ነበርሽ? እሱማ ነበርኩ። በትክክል ያረፈበትን ቦታ ብትጠይቂኝ ጊዜ እንጂ ብላ እየተርበተበተች ወደ ጓዳ ገባች። እናቴም ጥያቄ ማብዛቱ ትርጉም እንደሌለው አውቃ ወደ መኝታዋ ትሄዳለች። ጠዋት ሰማይና መሬት እንደተላቀቀ እናቴ ከሚካኤል ቅጽር ደርሳለች። ቤተ ክርስቲያኑ ያው ድሮ አባቴን ያገባችበት ሰሞን አንድ ሄደች ጊዜ የምታውቀው ነው። የኖራ ግንቡም እዚህም እዚያም መናድ ቢጀምርም ግርማው እንዳለ ነው። ግቢ ውስጥ ስትገባ መንፈሷ ሲረበሽ ተሰማት። የሴቶች መግቢያ በር ተደግፋ ጸሎቷን ካደረሰች በኋላ መለስ ስትል አንድ ዲያቆን ለቅዳሴ ጸበል የሚሆን ማንቆርቆሪያ ይዞ ባጠገቧ ሲያልፍ እባክህ የኔ ወንድም ለፍትሃት የት ነው የምከፍለው አለችው። ስም ለማስጠራት ከሆነ ዛሬ ተከፍሎ ለዛሬ አይሆንም። አውቃለሁ፣ ነገ ሚካኤልም አይደል ለነገ ነው አለችው። እዛ የተከፈተው ቢሮ ብሎ በአገጩ አጥር ተደግፈው መደዳውን ወደ ተሰሩት ዛኒ ጋባ የአፈር ቤቶች አመለከታት። እግዜር ያክብርልን ብላ ወደ አመለከታት ቢሮ ጣደፍ ጣደፍ እያለች መሄድ ጀመረች። ልክ ቢሮዎቹ ጋር ልትደርስ ጥቂት እርምጃ ሲቀራት ፈንጠር ብሎ ጥድ ዛፍ ስር ተደግፎ የሚያስቀድስ ሰው ድንገት አየች። በድንጋጤ ልቧ ጉሮሯ ውስጥ ሲወተፍ ተሰማት። ቅዠት መሰላት፣ ከእንቅልፏ ያልነቃች አይነት። ወደ ቢሮዎቹ መሄድ ትታ እግሯን እየጎተተች ወደ ሰውየው ቀረበች። አልተሳሳተችም። በደንብ የምታውቀው ሰው ነው። ሰውየው ድንገት በእጁ የያዘውን ዳዊት ዛፉ ስር ያለ ድንጋይ ላይ አስቀምጦ ጋቢውን አስተካክሎ ሊያጣፋ ሲል ክንብንቡ ተገለጠ። ያኔ በእርግጥ እሱ መሆኑን አወቀች። እጇን ግራና ቀኝ ዘርግታ አልሞተም፣ የልጆቼ አባት አልሞተም፣ ባሌ አልሞተም እያለች ጩኸቷን አቀለጠችው። ድንጋጤ ይሁን ደስታ ባላወቀችው ተወርውራ አንገቱን አነቀችው። እንባዋ በጉንጯ እየወረደ ደግማ ደግማ እሱን እያየች አልሞትክም፣ በሕይወት አለ ትልና ወደ ሰው ዞራ ደግሞ አልሞተም፣ በሕይወት አለ ትል ጀመር። ሰውየው ለአንድ አፍታ አይኑ በድንጋጤ ፈጦ በመረበሽ ከተመለከታት በኋላ አንዴ በልምምጥ ሌላ ጊዜ በቁጣ ሴትዮ ምን እየሆንሽ ነው? በፈጠረሽ ልቀቂኝ እንጂ የት ታውቂኛለሽ? የማናት እብድ እያለ አንገቱን ለማስለቀቅ ትግል ጀመረ። እሷ ግን የዋዛ አልነበረችም። ጋቢውንና ጃኬቱን ደርባ ጨምድዳ እንባዋን በጉንጯ እየወረደ ወደ ሰው ዞራ ደግማ አልሞተም፣ በሕይወት አለ ትልና እሱን እያየች ደግሞ የልጆቼ አባት አንተ አልሞትክም፣ በሕይወት አለ ማለቷን ቀጠለች።
ሰውየው በቁጣ "ኧረ አንቺ ሴትየው ልቀቂኝ" ይልና ወደ ጎን ዞር ብሎ በልምምጥ "ኧረ ጎበዝ ከዚች እብድ አስጥሉኝ" እያለ ይማጸን ገባ። ይሄኔ አንዱ ለምዕመናን ከተሰራው ታዛ ስር ተስፈንጥሮ ወጥቶ "ሴትዮ ልቀቂው እንጂ ጤነኛ አይደለሽ" እያለ ትከሻዋን ይዞ ሊያላቃት ይሞክር ጀመር። ይሄኔ መለስ ብላ አይኖቿን በንዴት አፍጥጣ "እብድ አይደለሁም፣ ራስ ልቀቀኝ፣ ባሌ አልሞተም፣ ባሌ አልሞተም" እያለች ጩኸቷን ቀጠለች። ይሄኔ ሰውየው ሸሸት አለ። እናቴ የከበባቸው ሰው ቁጥር እየጨመረ ምንድነው እያለ በጠየቀ ቁጥር ባሌ አልሞተም፣ የልጆቼ አባት አልሞተም ማለቷን ብትቀጥልም ድምጿ እርግጠኝነቱን እያጣ እየደከመ መጥቶ ነበር። በዚህ መሃል አንድ ካህን ድንገት ወደ ቤተልሔም ሲያልፍ የተፈጠረውን አተካራ ይመለከታሉ። ለአፍታም ቆም ብለው ካዳመጡ በኋላ "ቅዳሴ አትበጥብጡ፣ ቤተ ክርስቲያን ውስጥ እንዲህ ይደረጋል" የሚል ወቀሳ ይወረውራሉ። ወዲያውም አብራቸው ወዳለው ዲያቆን ዞር ይሉና "ከገብረ ማርያም ጋር አሁንና ጣቢያ አድርሷቸው" የሚል አጭር ትዕዛዝ ሰጥተው ይሄዳሉ። ዲያቆኑም እንደታዘዘው ከገብረ ማርያም ጋር ሆኖ ፖሊስ ጣቢያ ያደርሳቸዋል። ፖሊስ ጣቢያ ሲደርሱ ሰውየው አላውቃትም እብድ ናት በሚለው አቋሙ ጸና። እናቴ ግራና ቀኝ በጥያቄ ሲያጣድፏት የምትመልሰው የምታስረዳው ጠፋት። የ13 ዓመት ባሌ ነው ብትልም ቃልሽ በቂ ማስረጃ አይደለም አሏት። ከመደንገጧ የተነሳ ልዩ ምልክት ጥቀሽ ሲሏት ጣራ ለማደስ መሰላል ሲወጣ አዳልጦት የተተረተረውንና የምታውቀውን የትከሻ ጠባሳ እንኳ ይጠፋባታል። በኋላ ፖሊሶቹ ሊለቁት ሲሉ ሁለት እህቶቹና ወንድሙ ሲንጋጉ ፖሊስ ጣቢያ ይደርሳሉ። እናቴ የምትጠረጥረው ከቤተ ክርስቲያን አቆራኝተው ወደ ፖሊስ ጣቢያ ሲሰዷቸው ፀሐይ አይታ ለወንድሙና ለእህቱ ሳትልክ እንዳልቀረች ነው። ታዲያ የአባቴ እህቶችና ወንድሙ እንደደረሱ የት ነው የት ናቸው ብለው እየጠየቁ ሲዘልቁ በረንዳ ላይ ሁለቱንም ያያቸዋል። ይሄኔ ሰውየው ወደ እነሱ ለመሄድ ሲነሳ አንዱ ፖሊስ ትከሻውን ይዞ ያስቀምጠዋል። ፖሊሶቹ "ምንድናችሁ? እነማን ናችሁ?" ይላሉ። ትልቅ እህቱ "እህቶቹ ነን፣ እሱም ወንድሙ ነው። ጉዳዩ የቤተሰብ ስለሆነ ልናስማማቸው ነው የመጣ ነው" ትላለች። ትንሽ እህቱም እናቴን "ዘውድዬ ተረጋጊ፣ ረጋ በይ፣ እንዳሰብሽው አይደለም፣ አይዞሽ" እያለች ትዘላብድ ጀመር። በመሃል ሰውየው እጁን እያወራጨና በመዳፉ አፉን እየተመተመ ዝም ሊያሰኛቸው ቢሞክርም ሳይሳካለት ይቀራል። ነገሩን የተመለከቱት ፖሊሶች እህቶቹንና ወንድሙን ለብቻ ወስደው እያባበሉና እያስፈራሩ ያናዝዟቸዋል። ፖሊሶቹም በእርግጥ እናቴ እንዳለችው አላቅሽም ያላት ሰውዬ ባሏ እንደሆነ ያረጋግጣሉ። የእናቴ ድንገት ተነስቶ መሄድ ዱብዳ እንደሆነባቸውና ብትመጣስ ብለው የተጠናቀቀ ውሸት አለማጥናታቸውና የፖሊሶቹን ስራ ሳያቀል አይቀርም። የእናቴ እህት ዘርፌ የተፈጠረውን እንዲህ ከእናቴ በዝርዝር ከሰማች በኋላ ጉድ ጉድ ጉድ! ወይ ቅሌት! ታዲያ በምን ምክንያት ሞቻለሁ አስባለ ስትል ጠየቀች። አንዲት ጋለሞታ ወዶ ነው አሉ። ቢሆንስ 80 መቅደድ እያለ ሞትን ምን አመጣው? እውነት ይሁን ውሸት አላውቅም። ጋለሞታይቱን ይዞ ሲመጣ ቤተሰቦቹ አይሆንም ሚስትህና ልጆችህስ ቢሉት ሞቷል በሏት ይላል አሉ።
አረ በሕግ ቢሉትም ከእኔ ሕይወትና ከእሷ ምረጡ፣ ያለበለዚያ ራሴን አጠፋለሁ ብሎ ሲያመርባቸው ነው አሉ መርዶን የመረጡት። እረ ክፉዎች ናቸው። ታዲያ ቅጥፈቱን ፖሊሶቹ ከሰሙ በኋላ ለመሆኑ ምን አሉ? ዝም ብለው ለቀቁት? አንቺስ ዝም አልሻቸው? አለቻት። አይ እነሱማ ማስረጃ ካመጣሽ በጋብቻ ድራቢ በሉኝ፣ በማጭበርበር ከሰሽ ተቆራጭ መጠየቅ መብትሽ ነው ነበር ያሉኝ። እና አንቺ ምን አልሻቸው? ሞቷላስ ብሎ በሐዘን ያቆራመደኝ ሳያንሰው በአደባባይ ክዶ ንክናት ካስባለኝ ሰው ጋር እንደገና በየጣቢያውና ፍርድ ቤቱ ላይታች ስለገኝ ነው። ምን ነው ምን አረኩሽ? እናስ ገንዘቡንም ክሱንም አልፈልግም፣ ፈጣሪ የተመኘውን ሞት ይስጠው ብያቸው ወጣሁ። እውነትም ንክነሽ፣ ፍርድ ስትባይ እርግማን ልጆችሽን ያሳድግልሽ እንደሆነ እናያለን ብላ በቅጡ እንኳን ሳትሰናበተን ወጥታ ሄደች። ከአባቴ የውሸት መርዶ ዓመት እንደሞላው ሌላ አባቴ የሞት መርዶ በድጋሚ መጣ። ይህ የሞት ዜና እንደዚህ ቀደሙ በእህቶቹ ዋይታና ፊት አውራሪነት የተነገረ አልነበረም። በሹክሹክታ እንዳሉ ባልታ አንዱ ከአንዱ እየተቀባበለው ነበር ከእናቴ ጆሮ የደረሰው። ቤተሰቦቹ፣ የቅርብና የሩቅ ዘመዶቹ አንዳቸውም አባቴ በመኪና አደጋ የመሞቱን መርዶ ለእናቴ ለመንገር አልደፈሩም። እናቴ የተረጋገጠ ሞቱን የሰማሽ ቀን ነጠላዋን አንስታ ዘቅዝቃ ከለበሰች በኋላ እና አንድ ቦታ ደርሰን እንምጣ ስትለኝ ከታናሽ ወንድሜ ጋር ጀምሬ የነበረውን የምትትሮች ጨዋታ ትቼ ተከተልኳት። ይዛኝ ሄደችው ቤተ ክርስቲያን ነበር። ከውጭ ጧፍ ገዝታ ወደ ውስጥ ዘለቅን። ከዋናው ሕንፃ ደጃፍ ዞር ብላ አንድ ጥግ ላይ ጧፏን ለኮሰችና ዘለግ ላለ ጊዜ በግንባሯ ተደፍታ ከጆሮዬ ያልደረሰ ግን እንደ አዝማች ይቅር በለኝ በሚል ምልጃ የታጀበ ጸሎቷን አድርሳ ስትጨርስ እርግማኗ እንደገደለው ሳታስብ አልቀረችም። ከጀርባዋ ወደ ተኮለኮሉት የብሎኬት ቢሮዎች ወደ አንዱ ዘልቃ ገባች። ተከተልኳት። አንድ ልጅ እግር ካህን አቀርቅሮ መዝገብ ላይ ይጽፋል። ቀና ሲል ቆመናል። ምን ልርዳሽ የኔ እህት አላት። ልከፍል ነበር ለፍትሃት አለችው። ከጠረጴዛው በስተግራ ከተቆለሉ የደረሰኝ ጥራዞች ሲመርጥ ቆይቶ አንድ ሰማያዊ ጥራዝ መዞ አወጣ። ስም ጠየቀ። ዘውዲቱ እናቴ መለሰች። የአባት ስም አለ ሚዛኑን የሳተውን ካርቦን እያስተካከለ። ዘገዬ። የሟች ስመ ክርስትና በጥቂቱ አሰብ አደረገችና መለሰችለት። የአንቺ ስመ ክርስትና ጠየቀ። ነገረችው። ለመቼ ነው አላት። ለነገ። ቀንና ሌሎች ባዶ ቦታዎችን መሙላት ጀመረ። ወዲያው እስክሪብቶ መሃል ላይ አልጽፍ ሲለው አጠገቡ ያለው ቁራጭ ክርታስ ላይ ቸከችክና ወደ ደረሰኙ ይመለሳል። አንድ ቃል እንደጻፈ ቀለሙ መልሶ ይደርቃል። እስክሪብቶውን ይዞ እጁን ቁልቁል ሲያወናጭፍ ይቆይና ጫማው ላይ ይፈገፍጋል። አንድ 5 ደቂቃ ያህል እንዲህ ሲያደርግ ቆየና የክፍያውን መጠን ነገራት። እጇን ወደ ደረቷ ሰዳ ባለ ሸምቀቆ የጨርቅ ቦርሳዋን ስባ ወጣች። 10 ብር ሲቀራት የቀረውን ገንዘብ ጠረጴዛው ላይ አስቀመጠች። ብሮቹን እየነጠለና እየዘረጋ በዝግታ ቆጥሮ ሲጨርስ ከጎኑ የተከፈተ መሳቢያ ውስጥ ጨመረና ደረሰኙን ቆርጦ ሰጣት። እናቴ ደረሰኙን ለጥቂት ሰከንዶች ከተመለከተችው በኋላ አጣጥፋ የጨርቅ ቦርሳ ውስጥ ከ10 ብሩ ጋር ጨመረችና ደህና የዋሉ አባ ብላ ወጣች።
ጥቂት እንደሄድን ዘግይቶ ደህና ዋይ ሲል ሰማ ነው። ቤት እንደደረስን ነጠላዋን አልጋ ላይ ጣል አድርጋ ወደ ጓዳ እየገባች ፈጣሪ ምኞቱን ሰጠው ነፍሱን ይማር ስትል ሰማኋት። ከዛሽ ቀን በኋላ አንድም ቀን የአባታችንን ስም ስታነሳ ሰምተናት አናውቅም።